አብዛኞቻችሁ አዲስ ህይወት የሚመጣ ይመስላችኋል። ነገን የተሻለ እንደሚሆን ተስፋ ታደርጋላችሁ። ያልተገነዘባችሁት ነገር ቢኖር የነገ መዳረሻችሁን የሚወስነው ፍላጎታችሁ ሳይሆን ዛሬ የምታደርጉት ነገር ነው። አሁን ላይ የምታደርጉት ድርጊት ነው። አሁን ላይ የምትወስኑት ውሳኔ ነው ወደ አለማችሁት ነገ የሚያደርሳችሁ። እውነታውን ስነግራችሁ አዲስ ህይወት አይመጣም። አዲስ ህይወት እናንተ ፈጽሞ አይመጣም። ህይወታችሁን የመቀየር ፍላጎት ያላችሁ እና የተሻለ ህይወትን ለመኖር የምታስቡ ሰዎች ከሆናችሁ እስከ መጨረሻው ተከታተሉኝ። ይህ ቪዲዮ ለእናንተ ነው የተዘጋጀው። በዛሬው ቆይታችን ህይወታችንን የሚቀይሩ ነጋችንን የተሻለ የሚያደርጉ በተጨማሪም የተሻለ ሰው የሚያደርገንን 10 የስቶይክ ትምህርቶችን እንማማራለን። ወደ ትምህርቱ ቀጥታ ከመግባታችን በፊት ስለ ስቶይክ እና ስቶይሲዝም አንዳንድ ነገር ልበላችሁ። ስቶይሲዝም ማለት የፍልስፍና ትምህርት ሲሆን በአጭሩ የሚያስተምረው ህይወትን እንደ ህይወትነቷ ወይም እንደ አመጣጧ ተቀብለን እና ተረድተን ራሳችን ላይ ስለማተኮር፣ ራሳችንን ስለማሻሻል፣ ራሳችንን ስለማስተማር እና ራሳችንን ስለማሳደግ የሚያስተምረን ትምህርት ቤት ነው። የፍልስፍና ዋና ግቡ የተሻለ ሰው መሆን ነው። ታዲያ ዛሬ የተሻለ ሰው የሚያደርገንን ህይወታችንን የሚቀይርልን ፍልስፍናዎችን እንማማራለን። ለቻናሉ አዲስ ከሆናችሁ አስተማሪና ህይወት ቀያሪ ትምህርቶች እንዲደርሳችሁ የሰብስክራይብ ምልክቷን ተጫኗት። ለሁሉም እንዲዳረስ ቪዲዮ ላይክ በማድረግ ጀምሩት። እንኳን ወደ እውነተኛው ዓለም በሰላም መጣችሁ። አንደኛ፣ 5 ኃይለኛ ጥያቄዎች። ምን፣ ለምን፣ ማን፣ የት እና እንዴት። አንድ ሰው ማን እንደሆነ የማያውቅ፣ ለምን ዓላማ እየኖረ እንደሆነ የማይገነዘብ፣ ምን እንደሚፈልግ የማያውቅ፣ የት እንደሆነ የማይገነዘብ፣ ህይወት እንዴት እየሄደች እንደሆነ እንዴት እየሄደች እንዳለ ማያውቅ ከሆነ ይህ ሰው በህይወቱ ምንም ነገር ሊያሳካ አይችልም። በህይወታችሁ ውጤታማ መሆን የምትፈልጉ ከሆነ እነዚህን ወሳኝ 5 ጥያቄዎች ለራሳችሁ መጠየቅ አለባችሁ። ማን ናችሁ? ለምን ዓላማ ትኖራላችሁ? ከህይወት ምን ትፈልጋላችሁ? በምላሹም ለምትፈልጉት ነገር ምን ማድረግ አለባችሁ? የት ናችሁ? ያላችሁበት ቦታ ያላችሁበት ሁኔታ ወደ ስኬታችሁ ይወስዳችኋል። ህይወት እንዴት እየሄደች ነው? ነገሮች እንዴት እየሄዱ ይገኛሉ በአሁኑ ሰዓት ላይ? ይህን ጥያቄ ለራሳችሁ ከመለሳችሁ መንገዳችሁን በግማሽ እንደተራመዳችሁ መቁጠር ትችላላችሁ። ለራሳችሁ ጊዜ ሰጣችሁ ይህን ጥያቄ ጠይቁት። አስተውሉ። ከተረጋገጠ መልስ ያልተመለሰ ጥያቄ እጅጉን ይበልጣል። እነዚህን ኃይለኛ 5 ጥያቄዎች ለራሳችሁ ጠይቁ። ሁለተኛ፣ መቆጣጠር የምትችሉት ነገር ላይ ብቻ ማተኮር። ህይወት ላይ ውጤታማ መሆን ከፈለጋችሁ እንዲህ አድርጉ። መቆጣጠር የምትችሉት ነገር ላይ ብቻ አተኩሩ። ከቁጥጥራችሁ በላይ የሆነ ነገር ለመቆጣጠር አትታገሉ። ጀስት ተዉት። አንድና አንድ መቆጣጠር የምትችሉት ራሳችሁን ብቻ ነው፣ ውስጣችሁን ብቻ ነው። ውጫዊውን ዓለም የመቆጣጠር ስልጣን ለእናንተ አልተሰጠም። አንድ ምሳሌ ልስጣችሁ። እናንተ ጨዋታውን ሙሉ በሙሉ መቆጣጠር አትችሉም። ነገር ግን ጨዋታውን እንዴት መጫወት እንዳለባችሁ 100% ስልጣኑ አላችሁ። የጨዋታውን ውጤት መወሰን አትችሉም። ነገር ግን ተጫውታችሁ የጨዋታውን ውጤት መቀየር ትችላላችሁ። በህይወትም ላይ ህይወት እንደፈለጋችኋት ማድረግና እሷን መቆጣጠር አትችሉም። እናንተ መቆጣጠር የምትችሉት የራሳችሁን ሐሳብና ራሳችሁን ብቻ ነው። ህይወትን መቆጣጠር ሳይሆን ህይወትን እንዴት መኖር እንዳለባችሁ መወሰን ብቻ ነው የምትችሉት። በህይወት ላይ መቆጣጠር የምትችሉትንና መቆጣጠር የማትችሉትን ነገር ለዩ። መቆጣጠር የማትችሉት ከእናንተ አቅም በላይ የሆነ ነገር ለመቆጣጠር አትታገሉ። ጀስት ተዉት። ሶስተኛ፣ የማይጠቅማችሁን ነገር ያለ ርህራሄ ቆርጣችሁ ጣሉ። ስንቶቻችሁ ናችሁ ህይወታችሁን በከንቱ እንዳባከናችሁ ሳትገነዘቡ ህይወታችሁን የምታባክኑት? ጥቅም በሌለ ወሬ፣ በማይጠቅም ምኞት፣ ህይወታችሁ ላይ ቅንጣት ታክል ጥቅም የማይጨምርላችሁን ሶሻል ሚዲያ ላይ ጊዜያችሁን የምታባክኑት፣ በማይረባ ደስታ ውስጥ ሆናችሁ ጊዜያችሁን በከንቱ የምታባክኑት ብዙሃን ናችሁ። ምን ያህል ትንሽ ጊዜ እንደቀራችሁ ብታውቁ ኖሮ ከምታስቡት ጊዜ በፊት እንደምትሞቱ ትገነዘቡ ነበር። ህይወታችሁ ላይ ምንም የማይጨምሩ ነገሮች ላይ ጨካኝ መሆን አለባችሁ። ቆርጣችሁ ልጥሏቸው ይገባል። መጥፎ ሰዎችን፣ መጥፎ ልማዶችን፣ ስንፍናን፣ ወሬዎችን፣ ሶሻል ሚዲያ ፊልሞችን መመልከት እና የመሳሰሉትን ነገሮች ያለ ርህራሄ ከህይወታችሁ ቆርጣችሁ መጣል አለባችሁ። ህይወታችሁን አንድ እርምጃ ወደፊት የሚገፋችሁን ነገር ላይ ብቻ አተኩሩ። ጥቅም የሌለውን ነገር ከህይወታችሁ ቆርጣችሁ ጣሉ። እድሜያችሁን በግፍ ይሰርቀዋልና። አራተኛ፣ መርዛችሁን አትጠጡ። እባብ መርዛማ ከሚባሉ ፍጥረታት አንዱ ነው። ይህ ፍጥረት አደገኛ መርዝ አለው። የትኛውንም እንስሳ ነድፎ አሽመድምዶ መግደል ይችላል። ይህ እባብ መርዙን ካልተጠነቀቀው ራሱንም በጣጥሶ ይገለዋል። እባብ ውሃ ሲጠጣ መርዙን ይተፈዋል። እባብ እጅግ ብልህ ነው። የራሱን መርዝ ይጠነቀቃልና ወደ ውስጥ ዘልቆ እንዲገለው አይፈቅድለትምና እናንተም የራሳችሁ መርዝ እንዲመርዛችሁ አትፍቀዱለት። መርዝ የተባለው ኔጌቲቭ ማለትም አሉታዊ ሐሳቦች፣ አሉታዊ ንግግሮች፣ ራስን መጠራጠር፣ ጥላቻ፣ ቅናት፣ ቂም፣ እነዚህ መርዞቻችን ናቸው። እንደ እባቡ ብልህ ሆነን ወደ ውስጣችን እንዲዘልቁ መፍቀድ የለብንም። ይህን መርዝ ልንጠነቀቀው ይገባል። በተአምር ወደ ውስጣችን ጠልቆ እንዲገባ መፍቀድ የለብንም። አምስተኛ፣ በዛሬ ውስጥ መኖር። በስጋት ውስጥ ከሆንክ አንተ በነገ ውስጥ እየኖርክ ነው። ድብርት ውስጥ ከሆንክ አንተ በትላንትና ውስጥ እየኖርክ ነው። በሰላም ውስጥ ካለ አንተ ዛሬን እየኖርክ ነው። ስለ ነገ ከመጠን በላይ እቅድ ማውጣት እና ከመጠን በላይ ማሰብ ስጋትንና በምኞት መታወርን ነው የሚያስከትልብን። ከሁሉም ባለፈ ደግሞ
ዛሬያችንን ነው ከኛ የሚወስድብን። ስለ ትናንትና ማሰብ ድብርት ውስጥና ቁጭት ውስጥ ነው የሚከተን። ስለ ትላንት ማሰብ ዛሬ እንዳንኖር ያደርገናልና። ትላንት እኛን ትቶን ሄዷል። ትላንት እኛን ትቶን እንደሄደ እኛም ትተነው ልንሄድ ይገባናል። ምን ያማረ ምን ደስ የሚል ቢሆን እንኳን ከኛ እንዲሄድ መፍቀድ አለብን። ትልቁ ጥበብ እዚህ ጋር ነው። ሁሉም ነገር ያለው በዛሬ ውስጥ ነው። ዛሬን ስትኖሩ ሰላም ትሆናላችሁ። በዛሬ ውስጥ ስትኖሩ ደስታን ታገኛላችሁ። ዛሬን በአግባቡ ከኖራችሁ ነጋችሁን ያማረና የተስተካከለ ማድረግ ትችላላችሁ። መለወጥ የምትችሉት ነገ አይደለም። መለወጥ የምትችሉት ዛሬና ዛሬ ብቻ ነው። ስለዚህ ዛሬን ኑሯት። ስድስተኛ ጥንካሬ፣ ቅዝቃዜና ሙቀትን እንዲሁም ፈተናዎችን መቋቋም የሚችል ሰውነት፣ ሐዘን፣ ደስታና መከራን መቋቋም የሚችል አይምሮ ይኑሯችሁ። አይምሮአችሁ ጠንካራ ከሆነ በህይወት የትኛውን ፈተና ይምጣ በቀላሉ ማለፍ ትችላላችሁ። አይምሮአችሁን ለማጠንከር ምርጡና ተመራጩ መንገድ ስፖርት ነው። ስፖርት ስትሰሩ ሰውነታችሁ ብቻ የሚጠነክር ይመስላችኋል። ነገር ግን ከሁሉም አካላችሁ ቀድሞ የሚጠነክረው አይምሮአችሁ ነው። ሁሌም ቢሆን በጥንካሬ ውስጥ መሆን አለባችሁ እና ሁሌ ጠንካራ ለመሆን መጓዝ አለባችሁ። ሰባተኛ እነሱ ያሉት ምንም ማለት እንዳልሆነ። እነሱ ስለ እናንተ ያሉት ሳይሆን እናንተ ስለ ራሳችሁ የምትናገሩት ነገር ነው ወሳኙ። ሰው ስለ እናንተ የመሰለውን ነገር ሊናገር ይችላል፣ አንዳንድ ጊዜ የሚጎዳንን ንግግር። ያን ጊዜ መስማት ያለብን እነሱ የተናገሩትን ነገር ሳይሆን እኛ ለራሳችን የምንነግረውን መሆን ያለበት። አይምሮአችን የቱ ትክክል እንደሆነ መለየት አይችልም። ወደ ውስጣችን የሚገቡ ቃላቶችን መምረጥ አለብን። እነሱ ያሉት ነገር ሳይሆን እኛ አምነን የምንቀበለው ነገር ነው ክፉኛ የሚያቆስለን። ሁልጊዜ ለራሳችን የምንናገረው ነገር እንጠንቀቅ። ስምንተኛ ስቃይን መቃበዝ። ሁሉም ሰው ማደግን፣ መለወጥን፣ የተሻለ ህይወትን መኖር ይፈልጋል። ነገር ግን ለዚህ ፍላጎቱ በምላሹ የሚገባውን ዋጋ ወይም ክፍያ ለመክፈል ዝግጁ አይደለም። እውነታውን ስነግራችሁ ያለ ክፍያ የሚመጣ ምንም ነገር የለም። ዋጋ ያለውን ነገር ከፈለጋችሁ የግድ በከባዱ መንገድ በስቃዩ መንገድ ማለፍ አለባችሁ። የተሻለ ሰው መሆን የምትፈልጉ ከሆነ ማዕበሉን ወደ ህይወታችሁ ልትጋብዙ ይገባል። ማዕበሉ ጊዜያዊ ነው። ይህ ማዕበል ካለፈ በኋላ የተሻለ ሰው ትሆናላችሁ። ልክ እንደ ታላቋ ንስር ምቾት የማይሰጠውን እና የስቃዩን መንገድ ምረጡ። ያኔ ልክ እንደ ንስሯ ከፍ ብላችሁ ትታያላችሁ። ዘጠነኛ ፍልሚያ ውስጥ ናችሁ። አንድ ምሳሌ ልስጣችሁ። ሁለት ቦክሰኞች በፍልሚያ ውስጥ ሆነው እየተፋለሙ ይገኛሉ። አንደኛው የበላይ ሆኖ አንደኛውን ተፈጠፈው። የተሸነፈውም ሰው ቢያለቅስና ቢያማርር ያሸነፈው ሰው መጥፎ ስለሆነ ነው ብላችሁ ታስባላችሁ? ያለቀሰው ሰው ማልቀሱና ቅሬታ ማቅረቡ ተገቢ ነው ብላችሁ ታስባላችሁ? መልሱ እንደሚከተለው ነው። ያሸነፈው ሰው መጥፎ ስለሆነ አይደለም። መጥፎ የሚባለው ሰውየው ሳይሆን ውድድሩ ነው መጥፎ እንዲሆን ያደረገው። ሁለተኛው ጥያቄ ደግሞ የተመታው ሰው ማልቀሱና ኮምፕሌን ማድረጉ አግባብ አይደለም። የመፋለሚያው ሜዳ ላይ እስከገባ ሁሉ ሊጎዳና ሊመታ እንደሆነ ማወቅ አለበት። ማማረሩ ፋይዳ የለውም። እኛም እስከኖርን ድረስ ህይወት በከባዱ ትጎዳናለች፣ ትዘርረናለች። መጥፎ ነች ብለን ማማረር ወይም ማለቃቀስ በምሳሌ እንዳየነው አልቃሻው ቦክሰኛ ያደርገናል። ያ ቦክሰኛ አማሮና አልቅሶ ሊያሸንፍ አልቻለም። እኛም ብናማረር ምንም የምንፈጥረው ነገር የለም። ህይወት በከባዱ ልታጠቃን ትመጣለች። ማድረግ የምንችለው እንደምታጠቃን አውቀን መጠንቀቅ እና መከላከል ብቻ ነው። እውነታውን ስነግራችሁ ሰዎቹና ሁኔታው ሊጎዱን ይመጣሉ። ከኛ የሚጠበቀው ሊጎዱን እንደሆነ ተረድተን ለመከላከል መዘጋጀት ብቻ ነው። ሰው ወይም ሁኔታው መጥፎ ነው አይምሰላችሁ። ጀስት ህይወት እንደዛ ነው የተፈጠረችው። አስረኛውና የመጨረሻው የቀረውን ኑሩት። ማርከስ አውሬሊየስ እንደዚህ ይለናል፣ ራስህን እንደሞት ካድርግ አስብ፣ ህይወትህን ትኖራለህ። አሁን የተረፈውን ወስደህ በአግባቡ ኑር። የድሮን አንተነታችሁ እንደሞተ ቁጠሩት እና ከእንደገና መኖርን ጀምሩ። ይህ የህይወታችሁ አዲሱ ምዕራፍ ይሆናል። ከእንደገና መኖርን ጀምሩ። ራሳችሁን ከእንደገና ፍጠሩ። አይምሯችሁን በአዲስ እውቀት ከእንደገና ውለዱ። ሰውነታችሁን እንደ አዲስ ገንቡ፣ አጠንክሩ። ነፍሳችሁ የምትፈልገውን ነገር ስጧት። እንዲህ ስታረጉ የተሻለ ህይወት፣ አዲስ ህይወት ይኖራችኋል። በአጭሩ ህይወታችሁን መቀየር ትችላላችሁ። የዛሬው ቪዲዮ ይህን ይመስላል። ህይወት ቀያሪ ትምህርቶች እንዲደርሳችሁ የሰብስክራይብ እና የደውል ምልክቷን ተጫኗት። በተጨማሪም አጠር ያለች ህይወት ቀያሪ ትምህርት እንዲደርሳችሁ በዚህ የኢንስታግራም አካውንት ታገኙኛላችሁ። በቀጣይ ቪዲዮ እስከማገኛችሁ ደህና ቆዩልኝ።